ዝናቡ ዘነበ ማያችሁ ቤተሰብ ዝናቡን ዛሬ እየጣለ ነው። እዚህ ሳውዲ ያላችሁ እስኪ ወዴት ናችሁ? ወያችሁ ሁሉም ስልኩን ደቅሏል። እንዴት እንደሚያምር ዛሬ 10 ሰዓት ጀምሬ የተነሳሁት። የሚገርመው ነገር 10 ሰዓት በኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት ማለት ነው። እንትን ዝናብ ተባለ ይመስላል። ዝናብ የነፈቃችሁ የት ናችሁ? ሰውዬ ይቆጣኛል። ያችሁ ቤተሰብ በቃ እዚህ ሀገር ችግሩ ለጽዳት መከራ ነው። ዝናብ ሲጥል ቤቱ ያምራል፣ ግን ዝናብ ሲጥል እንዴት እንደሚያናድዳችሁ በጣም ነው ደግሞ የሚጮኸው እንትን ጉርጉርምታው ማለት ነው። ይመስላል እስቲ ከቻልኩ በዛኛው ሳይሆን ታሳያችኋለሁ። እንዳለ እየገለባበጠው ነው። ንፋስ ጋር ነው ደግሞ የሚገርመው የመጣው ንፋስና ዝናብ ማለት ነው። ይሄ መጥፎ ነው ታውቃላችሁ። በጣም እንትን ብዙ ነገር ያበላሻል ንፋስ ካለ ማለት ነው። አያችሁት ቤተሰብ እንዳለ ማለት ነው። ይሄ እንትኑ ሙከየፉ ነበረ። በሙከየፉ ላይ የሚወርደው ውሃ ቤቱ እንዳለ ውሃ በውሃ ሆነ። በቃ እያጸዳን ነበረ፣ ግን ሊቆም አልቻለም። ውሃ ንፋስ የተቀላቀለበት ነው። ሸፋ እንዳለ አለቀ ያቸዋል። እና አሁንም እንትን አላለም። የዚህ ሀገር ቤት እንደው መቼም አረብ ሀገር ቤት መልክ ብቻ አያችሁ ሲወርድ ብዙ ጓደኛ ጋር እያጸዳ ነው። እቃው እንዳለ እንትን ብለና አነሳስተና ቆይ እዛ ደግሞ ላሳያችሁ ቤቱ እንዳለ ማለት ነው። ይሄን አሁን አጸዳድተን ነው እስካሁን ተመልከቱት። ውጭ ማለት ነው። ቤተሰብ ትላለህ። አየሩ በጣም ደስ ይላል። እንደምታዩት ሲጥል ነው አለው ዛሬ። በጣም ደስ የሚል እንትን ነው ያለው። ብርድ በጣም እንትን ይላል። ሁሉም መስኮቱን ከፍቷል እንደምታዩት። ቆይ በዛኛው ሳይል ላሳያችሁ። እያችሁ ቤተሰብ በጣም አየሩ እንትን ይላል። በጣም ነው ደስ የሚለው እንደምታዩት ማለት ነው። ይሄ ውሃ እንዳለ በዚህ በማሳያችሁ ዝስታች ማለት ነው። መኪናው መንቀሳቀስ የለም። ቆይታችሁ ወርጄ ያሳያችኋለሁ። አሁን በጣም ነው እንትን የሚለው ባህር ነው እንዳለ ማለት ነው። እኔ ይመስላል የኛ ግቢም ሰጡሁ እንደዚህ
ሙልጭልጭ ብሏል። አንድ አፈር ነበር። ቤተሰብ ይሄን ይመስላል የኛ ግቢ። ውጭ ላይ ላሳያችሁ፣ ውሃውን ላሳያችሁ ውጭ ላይ አያችሁት? ቆይ መብራት ላብራ። ያችሁት እንዴት እንደሞላ ሰፈራችን። ወይኔ አየሩ ግን በስመ አብ እንዴት ደስ እንደሚል ይመስላል። በጣም ገራሚ አየር ነው ያለው። እስኪ ይሄንን ሰፈር የሚያውቅ በተለይ ጅዳ ያለ ማለት ነው፣ ጅዳ ያለ እኔ ሰፈር ያለ እዚህ ይሄን ሀዲጋ የሚያስታውስ አይቶት የሚያውቅ ካለ በጣም የሚያምር ሰፈር ነው። በነገራችን ላይ ጽድት ያለ ነው። ግን ችግሩ ውሃው እዚህ ጋር ዝናብ በጣለ ሰዓት መንቀሳቀስ የለም። እንደምታዩት ነው። ይሄ ያው ሰፈር ውስጥ ያሉት ሰዎች እንትን መሰለኝ፣ ግዴታ መሰለኝ። ሌላ ቦታ አላየሁም እንደዚህ የሚያስተካክሉት እነሱ መሰለኝ። ግን ያው ፉክክር አለ ይመስለኛል። እና ይህን ይመስላል ቤተሰብ፣ ይህን ይመስላል።